እዚህ ሰው ሰውነት በጥበበኛ ቀራጺ የተቀረጸ የጥበብ ውጤት የመሰለው አዎ በስፖርት ነው፣ ግን የቦዲ ቢልደር ቻምፒዮን ለመሆን አስቦ ሳይሆን በመኖርና ባለመኖር መሃል ባደረገው ግብግብ የመጣ ቅርጽ ነው። አህመድ ሃር ይባላል። 26 ዓመቱ ነው። ሊባኖሳዊም ነው። የዛሬ 2 ዓመት ገደማ የደም ካንሰር በሰውነቱ ይፈጠርና በጠና ይታመማል። ዶክተሮቹም ያለው የ6 ወር ጊዜ ብቻ ነው፣ ከዛ በኋላ እችን ዓለም ይሰናበታል፣ ይሞታል አሉት። እሱ ግን እምቢ አልሞትም፣ መደረግ ያለበትን ሁሉ አደርጋለሁ፣ ማድረግ ያለብኝን መስዋዕትነት ሁሉ ከፍላለሁኝ፣ ሕክምናዬን እቀጥላለሁ፣ ስፖርቴን እቀጥላለሁ ብሎ ከካንሰር ጋር ጦርነት ይጀምራል። የፀጉር መርገፉ፣ የኬሚካል መድኃኒቱ ህመም፣ የራሱ ተፈጥሯዊ ህመሙ፣ ይሄ ሁሉ ተደራርቦ በዛ ላይ ደግሞ እንባው ከአይኑ እየረገፈ ስፖርት እየሰራ መተንፈስ ሲያቅተው በኦክሲጅን ማክስ እየተነፈሰ እየሰራ ይህንን ካንሰር ማሸነፍ ቻለ። ዶክተሮቹ ያሉትን 6 ወር ገደብ አልፎ ኖሮ አሳያቸው። ይሄ ሰው አሁን ላይ በዚህ ባደረገው ነገር በዓለም ታዋቂ ሆኗል። በእያንዳንዱ የስፖርት ማዘውተሪያ ጄሞች ሁሉ የእሱ ስም ሳይነሳ አይውልም። አህመድ ሃር በአሁን ሰዓት የጽናት ተምሳሌት ተምሎ እየተነገረለት ያለ ወጣት ነው። እውነትም የጽናት ተምሳሌት